ሴቶች መስራት የማይችሉ አይደሉም። ሴቶች እድል ካገኙ ከወንድ ያልተናነሰ ውጤታማ ስራ መስራት ይችላሉ፣ አሳይተዋል። እሱ ሁለተኛ ሴት ሁሉ ሴት አይደለም፣ ይለያያል እንደየ አኗኗር ዘይቤው። ለምሳሌ የከተማንና የገጠርን ሴት እንውሰድ። ገጠር ላይ ያሉ እህቶቻችን አንድ ሰው ኮንጎ ጫማ ገዝቶ ቢሰጣቸው ትልቅ ስጦታ ነው፣ አመስግነው ይቀበላሉ። ከተማ ያሉ ሴቶቻችን ደግሞ ታፋ ላይ የተቀደደ ጂንስ ተገዝቶ ቢሰጣቸው ትልቅ ስጦታ ነው፣ ይቀበላሉ። ብናቀያይረውሳ ሴቶች ስለሆኑ ችግር የለውም ብለን ገጠር የገዛነውን ኮንጎ አመተን ከተማ ውስጥ ለአንዲት ሴት እንኪ ብንል እንደሰደብናት እንዳንቋሸሽናት ታስባለች፣ አትቀበለው። በሌላ መንገድ የተቀደደውን ጂንስ ገጠር ወስደን ልበሺ ብንላት ከባህል ከሃይማኖት ከቤተሰብ ለያችሁኝ ብላ ታስባለች፣ ወይም ሰደባችሁኝ ትላለች። ሴት ስለሆነች የተቀደደ ጂንስ ችግር የለውም ብላ አትቀበለን። መለየት ያስፈልጋል። ለየትኛው ሴት ነው የምንናገረው የሚለው ማወቅ አለብን። በጅምላ ሴት የሚለው ትንሽ የሚያዋጣ አይመስለኝም።